ሰላም ናችሁ? አንድ ቀን ስንት ሜትር ነው? አንድ ቀን 10 ሜትር በጌታ ስም 30 5 እርግጠኛ ናችሁ? እርግጠኛ ነሽ አንቺ? ነኝ። እርግጠኛ ነኝ። ጤና ይስጥልን። እኔ መምህር ጌታ ሰጠኝ መኩሪያ ነኝ። ዛሬ ደግሞ የርዝመት መለኪያ አሃዶችን ወይም ምድቦችን ከከፍተኛ ወደ ዝቅተኛ እንዲሁም ከዝቅተኛ ደግሞ ወደ ከፍተኛ ምድብ እንዴት በቀላሉ መለወጥ ወይም ደግሞ ማቀየር እንደምንችል እናያለን። እንደሚታወቀው ይህ የትምህርት ካሪኩለሙ ላይ ያለው የአሃዶች ልውውጥ ከአንዱ ምድብ ወደ አንዱ ምድብ ስንለውጥ ስሌቶችን እንድንጠቀም የግድ ያስገድድናል። ያ ማለት ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንለውጥ ማባዛትን ግዴታ ያስጠቅመናል። ከዝቅተኛ ደግሞ ወደ ከፍተኛ ምድብ ስንለውጥ ደግሞ ማካፈልን ተጠቀሙ በሚል ነው ትምህርት ሲስተሙ ላይ ወይም ካሪኩለሙ ላይ ያለው። በዚህ ቪዲዮአችን ላይ ግን የምናየው ምንም አይነት የማባዛትም ሆነ የማካፈል ስሌቶችን ሳንጠቀም በቀላሉ እነዚህን ለዛሬ እነዚህ አራት ምሳሌዎች ከታች አስቀምጫለሁ። እነዚህን አራት ምሳሌዎች እንዴት በፍጥነት እና በቀላሉ ማቀያየር እንደምንችል እናያለን ማለት ነው። የመጀመሪያ ጥያቄያችን አንደኛው ጥያቄ ላይ ያለን 1 ሜትር እኩል ነው ከዳሽ ሳንቲሜትር ይላል። ስለዚህ ሜትርን ወደ ሳንቲሜትር ስንለውጥ እንዴት ነው የምንለውጠው እናያለን ይሄንን። ሁለተኛ ጥያቄ 31 ኪሎ ሜትር እኩል ነው ዳሽ ሜትር ይላል። ኪሎ ሜትር እና ሜትር ዝምድናቸው ስንት ነው? እሱንም እናያለን። ሶስተኛ ጥያቄ 12 ሳንቲሜትር ወደ ሜትር፣ ይሄ ደግሞ ከዝቅተኛ ምድብ ወደ ከፍተኛ ምድብ መለወጥ ነው። እሱንም በቀላሉ እንዴት መለወጥ እንደምንችል እናያለን ማለት ነው። አራተኛ ጥያቄ ከሜትር ወደ ኪሎ ሜትር። ስለዚህ ይሄ አንደኛና ሁለተኛ ከከፍተኛ ወደ ዝቅተኛ ምድብ መለወጥ ነው። ሶስተኛ እና አራተኛ ጥያቄያችን ደግሞ ከዝቅተኛ ወደ ከፍተኛ ምድብ መለወጥ ነው ማለት ነው። እሺ ወደ ምሳሌያችን እንመጣለን። እዚች ጋር ላድርጋት እቺን እንዳትከልለን። ጥያቄያችንን እንጀምራለን። 2 ሜትር ይላል። እንደምታዩት እዚህ ጋር ቅደም ተከተላለው። ከግራ ወደ ቀኝ ስናይ ኪሎ ሜትር፣ ሄክታሜትር፣ ዴካሜትር፣ ሜትር፣ ዴሲሜትር፣ ሳንቲሜትር እና ሚሊሜትር ተሰጥተውናል። በዚህ ሰንጠረዥ ላይ ትልቁ ምድብ ኪሎ ሜትር ነው፣ ትንሹ ምድብ ደግሞ ሚሊ ሜትር ነው ማለት ነው። ይሄው እቺኛዋ ሚሊሜትር እዚች ጋር አለችን ማለት ነው። 2 ሜትር ላይ ነው እንግዲህ ያለው 2። ስለዚህ ሜትር ጋር መጣና ይኸው እንደምታዩት 2 እጽፋለሁ። ሳንቲሜትር እዚህ ነው ያለው። ስለዚህ እስከ ሳንቲሜትር ድረስ 0 መጻፍ ነው ማለት ነው። 0 መጻፍ ነው። በጣም ሲምፕል ነው። እንግዲህ ምንም አላደረኩም፣ አላባዛውም፣ አላካፈልኩም። ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንለውጥ ማባዛት ነው የምንጠቀመው። ግን እንደምታዩት ምንም ሳላባዛ 2 ሜትር ስንት ሳንቲሜትር እንደሆነ በቀላሉ ማወቅ ችያለሁ ማለት ነው። መልሳችን 200 ሳንቲሜትር ይሆናል ማለት ነው። 200 ሳንቲሜትር ይሆናል። እሺ ወደ ሁለተኛ ጥያቄያችን ደግሞ እንገባለን። ሁለተኛ ጥያቄያችን ደግሞ 31 ኪሎ ሜትር ወደ ሜትር ስንለውጥ ስንት ይሆናል ይላል። 31 ያለው በኪሎ ሜትር ምድብ ነው። ስለዚህ 31ን አምጥቼ በኪሎ ሜትር ቦታ ላይ እዚች ጋር ጽፋለሁ። 31 ይሄው ጻፍኩኝ። ወደ ሜትር ነው የምለውጠው። ሜትር እዚህ ጋር ነው ያለው። ሜትር እዚህ ነው ያለው። ስለዚህ መሃል ላይ ያሉትን 00 እሞላለሁ። ይሄው 00 እሞላለሁ። መልሳችን 31000 ሜትር ይሆናል ማለት ነው። 31 ኪሎ ሜትር እኩል ነው ከ31000 ሜትር ብለን መመለስ እንችላለን ማለት ነው።
እሺ ሶስተኛ ጥያቄያችን ደግሞ 12 ሳንቲሜትር ወደ ሜትር መለወጥ ነው ይላል። 12ን ሳንቲሜትርን ወደ ሜትር ነው መለወጠው። ይሄ ከዝቅተኛ ምድብ ወደ ከፍተኛ ነው። በካሪኩለማችን ላይ ይህንን የምንሰራው የማካፈል ስሌትን በመጠቀም ነው። እዚህ ጋር ግን ምንም አይነት የማካፈል ስሌትን ሳንጠቀም መስራት እንችላለን። እዚህ ጋር 12 ሳንቲሜትር የሚለውን 12ን በሳንቲሜትር ቦታ ቀጥታ እጽፋለሁ። 12ን በሳንቲሜትር ቦታ እጽፋለሁ። እስከ ሜትር ድረስ 00 አደርጋለሁ። 12 ባለ ሁለት ሆሄ ነው። 12 ባለ ሁለት ሆሄ ነው። ያው አንድና ሁለት አሉት በውስጡ ማለት ነው። ስለዚህ ከግራ ወደ ቀኝ ሁለት ሆሄ እዘልና ይህ ማለት 1 2 እነዚህን ሁለት ሆሄያት እዘልና እዚች ጋር ነጥብ አደርጋለሁ። ስለዚህ ይሄ 00 ነጥብ 12 ተብሎ ይነበባል። ነገር ግን ከቁጥር በፊት ወይም ከሙሉ ቁጥር በፊት ዜሮዎች ተደጋግመው ቢቆጠሩም ወይ ቢነበቡም ባይነበቡም ለውጥ የላቸውም። 1000 ጊዜ ዜሮ ብጽፍ ከቁጥር በፊት ስለሆነ ከአንድ ዜሮ ጋር ዋጋው እኩል ስለሆነ ይሄንን 00 ብዬ መጻፍ አይጠበቅብኝም። 0.12 ምን ይሆናል? ሜትር። 0.12 ሜትር መልሳችን ይሆናል ማለት ነው። 0.12 ሜትር መልሳችን ይሆናል ማለት ነው። የመጨረሻ ጥያቄያችን የሚሆነው ደግሞ 62 ሜትር ወደ ኪሎ ሜትር ሲለወጥ ስንት ይሆናል ይለናል። 62 ሜትርን ወደ ኪሎ ሜትር ለመለወጥ የመጀመሪያ ስራችን የሚሆነው 62ን በሜትር ቦታ እንጽፋለን። እዚህ ጋር ያው 62 በሜትር ቦታ እጽፋለሁ። እዚህ ጋር አምጥቼ 60 ይኸው 62ን በሜትር ቦታ ጻፍኩኝ። እስከ ኪሎ ሜትር ድረስ ወደ ኪሎ ሜትር ነው የሚለውጠው። እስከ ኪሎ ሜትር ድረስ 00 አደርጋለሁ። ይኸው 00 አድርጌያለሁ። 62 ባለ ሁለት ሆሄ ስለሆነ ሁለት ሆሄ ዘላለሁ። ከኪሎ ሜትር እና ሄክታሜትር ጋር ዘልዬ እዚች ጋር ነጥብ አደርጋለሁ ማለት ነው። ከሙሉ ቁጥር በፊት ያሉ ወይም ከነጥብ በፊት ያሉ ሙሉ ቁጥሮች ብቸኛ ዜሮች ስለሆኑ እነዚህ ሁለቱም ዜሮች እንደ አንድ ቆጥራለሁ። 00 ማለት ከአንድ ዜሮ ጋር እኩል ስለሆነ 00 ነጥብ አልልም። 0.062 ኪሎ ሜትር ይሆናል ማለት ነው። 62 ሜትር ወደ ኪሎ ሜትር ሲለወጥ 0.062 ኪሎ ሜትር መልሳችን ይሆናል። ተጨማሪ ቪዲዮዎችን እንዲሰሩላችሁ የምትፈልጉት ካለ በዚህ ቪዲዮ ላይ ኮሜንት አስቀምጡልኝ። ይህንንም ቪዲዮ የሰራሁት ያው በተሰጠን ኮሜንት መሰረት ስለሆነ የበለጠ ደግሞ ገላጭ ይሆናል ብዬ አስባለሁ። ተጨማሪ ደግሞ እንዲሰሩላችሁ የምትፈልጓቸው ኮንቴንቶች ካሉ በጥያቄ መልክ በኮሜንት መልክ አስቀምጡልኝ። ለሰጣችሁኝ ሀሳብና አስተያየት በጣም አመሰግናለሁ። የዩቲዩብ አካውንታችንን ሼር፣ ኮፒ ሊንክ